ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ በካፕከት ቪዲዮዎቻችሁ እንዴት ፕሮፌሽናል ፊልም ወይንም ደግሞ ቪዲዮ መስራት እንደምትችሉ ወይም ማሳመር እንደምትችሉ አሳያችኋለሁ። ብዙዎቻችሁ ቪዲዮ ለምን አይደምቅም ብላችሁ እንደምትጠይቁኝ አውቃለሁ። ሚስጥሩ ያለው ፊልተር እና ከለር የምንለው ላይ ሲሆን ዛሬ እንግዲህ በደንብ እናየዋለን። ደረጃ በደረጃ እናያቸዋለን ማለት ነው። በመጀመሪያ ደረጃ ያዘጋጃችሁትን የእናንተን ቪዲዮ ታስገባላችሁ። ወደ ካፕከታችሁ እንደዚህ አድርጋችሁ ታስገባላችሁ። እንደዚህ አይነት ነገሮችን ካለፉ ቪዲዮዎች ላይ ማየት ትችላላችሁ። ከዛ ቪዲዮዎቻችሁን ካስገባችሁ በኋላ ምን ታደርጋላችሁ? ካስገባችሁ በኋላ ከታች እንደምታዩት የፊልተር የሚለውን እንጫናለን። ፊልተር የሚለው እዚህ ጋር እንደምታዩት ይኸውና እዚህ ጋር ፊልተር ይላል። እሱን እንጫናለን። ከዛ በኋላ የፈለጋችሁት እናንተ የምትፈልጉትን የፊልተር እንትን ከዚህ ውስጥ እየመረጣችሁ ፊልተር ማለት ያው ዞሮ ዞሮ አሁን ከዚህ በፊት እንትን ባልኩት ከዚህ በፊት በለቀኩት ቪዲዮ ላይ በደንብ ስለ ፊልተር ስለ ሁሉም ነገር በደንብ ላሳያችሁ ሞክሬያለሁ። ቲዎሬቲካል ፓርቱ እና ምንድነው ፊልተር እና ከለር የሚለውን ነገር በደንብ አሳያችኋለሁ። ይሄ አሳይቻችኋለሁ። እሱን ተመልሳችሁ ማየት ያስፈልጋችኋል። በአሁኑ ግን እዚህ ጋር ሙቪ የሚል አለ ከፊልተር ውስጥ የሙቪ አይነት እንትን ያለውን እንመርጥና ከዛ በኋላ ከዚህ ጋር ለምሳሌ ይሄንኛውን እንመርጣለን። ይሄንን መርጠን እንትን እንለዋለን ምን እንደሚመስል እናያለን። ከዛ በፊት ግን ሶሪ ወደ ኪፍሬማችን ቪዲዮዎችን እናስገባለን። ከዛ ፊልተር ላይ እንገባለን። ከዛ ይቺን እንደዚች እናደርጋታለን። ይኸውላችሁ ከምን ወደ ምን አመጣው ማለት ነው። አሁን ደመቀ ማለት ነው እንደምታዩት። ለምሳሌ ይቺኛዋን ብታደርጓት ደግሞ እንደዚህ ይሆናል። ነጣ እንዲል ከፈለግን እንደዚህ ይሆናል። ስለዚህ ፊልተር የምንለው ይሄ ነው ማለት ነው። በአጭሩ ፊልተር ብለን የምንለው በዚህ መልኩ ራሱ አለው። ይሄ ሙቪ ሲሆን ነው። ላንድስኬፕ የሚል ደግሞ አለ። ይሄ አካባቢ ይሄ ተፈጥሮ ምናምን አይነት እንዲኖረው ካስፈለገ እዚህ ጋር ትገቡና እችን ትመርጣላችሁ ማለት ነው። ስለዚህ ቪዲዮዎቻችሁ በዚህ መልኩ ፊልተርን መስራት ትችላላችሁ። በጣም ብዙ ኦፕሽኖች አሉ እዚህ እንደምታዩት ፊልተር ስር እሱን እየገባችሁ በራሳችሁ መሞከር ትችላላችሁ። የእያንዳንዳቸውንም ደግሞ ምንድነው ጥቅማቸው የሚለውንም ማየት ትችላላችሁ። ሌላው የከለር ማስተካከያ ነው ወይም ደግሞ ይሄ ማኑዋል አጀስትመንት የምንለው ማለት ነው። ይህ ክፍል ቪዲዮ ፕሮፌሽናል እንዲመስል የሚያደርግልን ዋና ቦታ ሲሆን አጀስት የሚለውን ተጭነን እነዚህን ነገሮች መስራት እንችላለን። ለምሳሌ እዚህ ጋር እንደምታዩት እዚህ ጋር አለ አጀስት የሚል አለ። አጀስት የሚለውን እንጫናለን። ከዛ በኋላ አጀስት ውስጥ ገብተን የፈለግነውን ነገር ማግኘት እንችላለን ማለት ነው። ለምሳሌ አጀስት ከስተም ይላል። እዚህ ጋር አጀስት ከስተም የሚለውን በከስተም አጀስት ማድረግ ብትፈልጉ እንደዛ ትችላላችሁ። ካልሆነ ግን እዚህ ጋር ኤልዩቲ የምትላለች ኤልዩቲ ላይ ትገቡና ትመርጣላችሁ። እንደዚህ ትመርጣላችሁ። አይታችኋል ምን እንደመሰለ ቪዲዮ ይሄንን ነገር መሰለ። እዚህ ጋርም እንደዚህ መሰለ። ከዛ በኋላ ይሄንን ከመረጥን በኋላ እዚህ ጋር ለምሳሌ እንበልና ይሄንን እንምረጥ። እዚህ ጋር አያችኋት እችኛዋን መረጥን። ይሄንን እዚህ ጋር እንደዚህ ከመረጥን በኋላ በመጀመሪያ እዚህ ጋር አውቶ አጀስት የሚለው ላይ እንገባና ከዛ በኋላ ኢንተንሲቲውን እንጨምራለን እንቀንሳለን። ስንቀንስ ይሄን ይመስላል። ስንጨምረው ደግሞ ይሄን ይመስላል። እየፈካ ይሄዳል ማለት ነው። ከለር ማች የሚለውን ደግሞ ስናይ ላይክ የሚመሳሰሉ ከለሮችን አውቶማቲካሊ ራሱ እየመረጠ እንዲያመሳስልልን ስናደርገው ያመሳስልልናል። ለምሳሌ እዚህ ጋር ያደርጋችሁት ይሄ እንደምታዩት ኦኬ ብለነዋል። እያመሳሰልልን ይሄዳል። ይህንን ስትጨምሩት ልዩነቱን ታዩታላችሁ እንደዚህ። ሌላው ከለር ኮሬክሽን የምንለው አለ። ከለር ኮሬክሽን የሚባለው ይሄም ኢንተንሲቲ ነው። የላኛው እዚህ ጋር ያየነው አውቶ አጀስት ላይ ያለው ነው፣ አጠቃላዩ ነው። እዚህ ጋር ግን የከለር ኮሬክሽኗን ብቻ ነው የሚያስተካክልልን። እንደዚህ እያስተካከላችሁ ማየት ትችላላችሁ ልዩነቱን። ሌላው ምን አለ እዚህ ጋር ከዚህ በፊት ያስረዳኋችሁ የቴምፕሬቸር ምናምን እሱን ስለዛ ለማስረዳት አሁን አልሞክርም፣ ምክንያቱም እዛኛው ቪዲዮ ላይ ስላለ ሁሉም ነገር። እኔ እዚህ ጋር ልዩነቱ ምን ይመስላል የሚለውን ነው። ለምሳሌ ይሄንን እንዲህ ስታደርጉት ቢጫ እየሆነ ይሄዳል እንደምታዩት። እቺ ቴንት ምንላት ወይንም ደግሞ ሁ ብለን ያን ጊዜ በደንብ ስላስረዳው እሱን ማየት ትችላላችሁ። እንደዚህ እያደረጋችሁ ሳቹሬሽን ምንድነው የሚለውንም እዛው ላይ ማየት ትችላላችሁ። እንደዚህ እያደረጋችሁ ማየት ትችላላችሁ።
ኤክስፖዠር የሚል አለ። ኤክስፖዠራችሁን እንደዚህ ኮንትራስታችሁን በቃ እያደረጋችሁ ልዩነቱን ታዩታላችሁ። ሁሉም ነገር እዚህ ጋር አለላችሁ። ሁሉንም እየሞከራችሁ ታዩታላችሁ። ሞር እናንተ ደግሞ እኔ አሁን በዚህ ከቨር ላደርገው የማልችለው ስለሆነ ሞር ዲቴል ደግሞ ነገሮችን ማንበብ ያስፈልጋል። ምንድነው ሼፕ፣ ክላሪቲ ምንድነው፣ ፓርቲክል ምንድነው፣ ፌድ ምንድነው የሚለውን ነገር ሞር እያነበባችሁ ከዛ ከቪዲዮም እየተመለሳችሁ እያያችሁ ብላችሁ እንዴት ፌድ እንደሚያደርግ እንደዚህ ይሆናል ማለት ነው። እነዚህን ነገሮች በደንብ ማየት ትችላላችሁ፣ መለማመድ ትችላላችሁ። ዞሮ ዞሮ ይሄ ቪዲዮ ለእናንተ የሚሰጣችሁ ሂንት ነው። ሂንቱን ይዛችሁ ደግሞ እናንተ ሞር ዲፕ መግባት ትችላላችሁ ማለት ነው። ስለዚህ የዛሬው ትምህርት ይሄንን ይመስላል። በሚቀጥለው ደግሞ ሌላ ትምህርት ይዤላችሁ እመጣለሁ። የሚቀጥለው እንዲደርሳችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬው ግን ይሄን ይመስላል። ምን እንደመሰለ አይታችሁታል። ቪዲዮ በጣም ሊበላሽባችሁም ይችላል፣ በጣምም ደግሞ አሪፍ ሊሆን ይችላል። ስለዚህ እኔ አሁን ዝም ብሎ ለመሞከር ያህል ብቻ ነው ያሳየኋችሁ። እናንተ ደግሞ ሞር እየገባችሁ የናቹራል ቪው ምን እንደሚመስል ብራይትነሱን፣ ኤክስፖዠሩን ሁሉንም ነገር እያስተካከላችሁ ሳቹሬሽኑን እንደዚህ አይነት ነገሮችን እያስተካከላችሁ ማየት ትችላላችሁ ማለት ነው። ለዛሬ ያዝኩት ይህንን ይመስላል። የሚቀጥለው ክላስ እንዲደርሳችሁ ላይክ፣ ሰብስክራይብ እያደረጋችሁ የዚህ ቤተሰብ ሁኑ። ካብከትን ከዜሮ እስከ አድቫንስ ድረስ ያለውን ነገር ለማየት እንሞክራለን። ሰላም ሁኑ።